በጣም ወዳለሁ ልጁ። እሺ እና እንስቃለን፣ እንጫወታለን። በጣም ምነው ፎቶ የሴትዮ ሚስትኪ ፎቶ ያነሳች በሰላም ነው? አይ በቃ እንደዚህ አንቺ ሲታለቅሽ እኔ ልጅ ሚስቴም ይወድ ይበሳታል። እሱ ኦኬ። ከዛ እኔም በጣም ወዳለሁ፣ እሱም በጣም ይወደኛል። ከዛ አንድ ሴትዮ በእኛ መሀል ገባች እና በጣም በቃ አጭበርበረች። አጭበርበረች ባለጌ። እሺ ከዛ ቲክቶክ ላይ ወጥቼ እኔም ለቀስኩ። ኢትዮጵያ ህዝብ ደግሞ እኔን ስለምወዱኝ እኔም ብቻ ለማተረፍ በጣም ሞከሩ እንጂ እሱን ወደ እኔ ለማመጣት አልሞከሩ። ግን ህይወቴን ለማሰረት ብሎ ቪዲዮ ሰርቶ ምናምን አይዞሽ ቲጂ ያጠገብሽ ነሽ አሉኝ እንጂ ግን ያ ልጅ ዋቅቶ አጠገቤ አላረጉም። እዚህን መወቀስ የሚፈልገው ይሄ ነው። በዚህ ምክንያት እዛ እሱ ሲወድ አንድ ቀን ተገናኘው። ማነው ደግሞ ይሄ? ምንድን ነው የሚገለባበት ሰውዬ? ምንድን ነው የሚያንጥፈው? መድኃኒዓለም ምን ያድርሻል? ያው ጌም የምንጫወት ከሆነ ጌም እንጫወታል። ታፕታፕ አድርጉ ቤተሰብ። እሺ ቀጥይ። ከዛ ሰውየው ታፕታፕ ነው ጎዳ። ሰውየው ልጁ አገናኝና ቡና ቤት ወሰደ። ቡና ቤት? ይሄ ካፍቴሪያ ቤት፣ ምግብ ቤት። አጎረሰኝ፣ አጎረስኩት። ምን ዳቦ ነው? ካፍቴሪያ ወስዶ ዳቦ አጎረሰሽ? አዎ። ምን ነው ደህና ነገር አያጎርስሽም? ዳቦ ምን ይሰራል? እሺ ቀጥይ። ሴትዮ ስጋ የለም፣ ስጋ የለም፣ ጾም ነው። እሺ ከዛ በላን ጠጥተን፣ ከዛ ማለት ነው እቺ ሴትዮ አሁኑም ተመልሳ አጭበርበረችን። ለመወስድ ውጋ ከፈተችብኝ። እኔ ደግሞ ውጋ ምንድን ነው? ውጋ ከፈተች ምንድን ነው? ለቀሽ ታዲያ ታፕታፕ ውጋ ምንድን ነው? ውጋ ከፈተች ምን አይነት ነገር? ታፕታፕ ውጋ ከፈተች። ውጋ ደግሞ ምንድን ነው? ውጊያ ከፈተች ለማለት ነው። ጦርነት ገባኝ ወይ? የሰላም ብያለሁ። ታፕታፕ ጉድ የሚጨ ታፕታፕ ናወድ ስራ ደግሞ ጌታ ስራ ብለሽ ውጋ ከፈተችብኝ። ደግሞ እንትን የለኝም የሚያግዘኝ ጎኔ የሚቆም ሰው አጣሁት። አይዞሽ የሚለኝ ብቻ ነው እንጂ በተግባር እንደዚህ ልጁን አምጥቶ አልጋ ላይ የሚገናኘን ቱጌዘር የሚያደርገን ሰው አጣን። ከዛ ምስጢራችን እንዳለ ቲክቶክ ላይ ወጣ። እሺ እና ከዛ ልጁ ራቀ ከኔ። ከባድ ነው በጣም። ከዛ ያችኛው ራቀው ከሷ ራቀች፣ እሱም ራቀ ከሷ ላይ። ከዛ በመንግስቱ ያችኛው ፍቅር ጎትቷት ሆስፒታል ገባች። እሺ
እኔ ደግሞ ታማሚ ሆንኩት። በቃ በሽተኛ ሆኜ ሐኪም ቤት ሳልገባ በቃ ዝም ብዬ ተኛሁት ቤት ውስጥ እሺ። ከዛው ያቺ ታማሚው ደግሞ በጣም ተከታታይ ያላትና ሆስፒታል አስገቧት። ጓደኛ የሰጠኝ ነው ገስት ጊፍት ፍቅረኛ ነው። ኧረ ሴት ነው ፍቅረኛ አሁን የለም። ሴት ሰጣሽ? እንዴት አንቺ እንደዚህ ምት ያለ ሴት ልጅ እንደዚህ የሚባል እንደ ሴት ልጅ እኮ እንዲህ ከሰጠችሽ አይባልም፣ ነውር ነው እንዴ? ሴት ልጅ ሲሰጥሽ አበባ እንዴት አሁን እንደሱ ነው መጥራት ያለብሽ? ነውር ነው። እንዴት ይባላል ይሄ? ጥሩ አይደለም። ኪሲንግ ለወንድ ብቻ ነው እንዴ? አዋ ወንድ ልጅ ቢሰጥሽ ምን ያለ ሴት ልጅ ሰጠሽ እንዴት ያለሽ? ነውር ነው እኮ እንዴ! በኢየሱስ ክርስቶስ የተወጋ ሴጣን መንፈስ ነው። ኦኬ እንዳትዪ ዝም በይ። ከተሰጠሽ ዝም ብለሽ ባሳና ሴ በኢየሱስ ክርስቶስ ሲም ታንኪዩ ሲፉ ገለቶም ሲፉ ኮልቡቱ ከዛ ታንኪዩ በይ። አዳምጠኛ አዳምጠኛ ሲፉ ታንኪዩ ጃቲ ጀዱ ከዛ ያችኛው ሆስፒታል ገባች። እሺ በፍቅር ምክንያት። ከዛ ሰባት ሴት ውጋ ከፈተችብኝ። ክስ ፍርድ ቤት ዱባይ ፍርድ ቤት አቀረቡኝ። እኔ ያልገባኝ ነገር አሁን ውጋ ምንድን ነው? እንደዚህ ነው መርፍ ውጊያ ውጋ ስትግራ ገበት። እሺ ከዛ ከፈተችብኝ። እሺ ከዛ ሄድኩት። ከሰሱኝ። ሴቶቹ የዱባይ ሴቶች ከሰሱኝ። እሺ ከዛ ክስ ቤት ሲሄድ ፖሊስ ጣቢያ ጠሩ። እሺ እነሱ ደግሞ ሲገናኙ ምንም መረጃ የላቸውም። እኔ የዱባይ ወንዶች ሲያፋቅሩኝ ማለት ነው ሲፉ ገለቶ ምልቡ የዱባይ ሴቶች ሲያፈቅሩኝ ማለት ነው ወንዶች መረጃ እንትን ለዋለሁ ወይም ፎቶ ወይም የነሱ ቲሸርት ወይም የነሱ ጃኬት ወይም ደግሞ የነሱ ፎቶ ወይም ደግሞ የነሱን ቀበቶ ወይም ደግሞ የነሱን ከረባታ ወይም ደግሞ ማበጠራ ወይም ደግሞ ፓንታቸውን የሆነ ነገር ሰርቄ ነው የሚያስቀምጠው። አዎ እንዴ መረጃ ነው እኮ እኔ በጣም ታዋቂ። ፓንታቸውን ትሰርቂያለሽ? ሁሉም ነገር ደብቄ ያስቀምጣለሁ። ለምን? የዱባይ ወንዶች ሌባ ስለሆኑ ማለት ነው። ዱባይ ወንዶች የፍቅር ሌባ፣ የገንዘብ ሌባ፣ የአእምሮ ሌባ፣ የሁሉም ነገር ሌባ ስለሆኑ ማለት ነው። መረጃ እንዲኖረኝ ወይም ፎቶ ወይም ሹራብ ወይ የሆነ ነገር አስቀምጣለሁ። እና አንድ ቀን ፍርድ ቤት አቀረቡኝ። ዱባይ ማለት ነው። ዱባይ ፖሊስ ጣቢያ አቀረቡኝ እና ሄድኩት። ሰማል ሄድኩት እና በምን ምክንያት ነው የተገናኛችሁ ስሉኝ መረጃ አለኛ እኔ ምን ያቀረብሻቸው? በትልቁ ፎቶ አሰርቼ እንደዚህ ፍቅፍ እያረግ ነው። በድንገት የተነሳ ፎቶ መረጃ አለኝ። እንደዚህ በትልቁ በጣውላ አሰርቼ ፎቶ ነበረኝ እና የዱባይ ሴቶች እኮ ፋራ ናቸው። እንዴት? ብሩን ትሰጣለች፣ መረጃ የላትም፣ ቦይስ እንኳን የላትም። እሱ ችግር ፍቅር ትሰጣለች እንኳን ጃኬት የእሱን ጃኬት እንኳን መረጃ የላትም። የምትሰጠው ጊዜ ብቻ ነው። እሱ አይናለ የገለት ወብሉ እሱ ችግር ነው። እውነት ነው። እኔ ደግሞ ሰውየው ከሚጀናጅነኝ ቀን ጀምሬ ወይም የእሱ ፎቶ ወይም የእሱ ሱሬ ወይም የእሱ ቲሸርት ወይ የእሱ ጃኬት ወይ የእሱ ፎቶ የሆነ ነገር ያዝ አድርጌ ነው የሚያዘው። አይገርምህም? ጎበዝ ከዛ ጠንቃቃ ነሽ አንቺ። ፖሊስ ሲሰጠው ማለት ነው ለሰውዬ ብርና ላከው ሀዋላ ምናምን የሚባለው አለ አይደለም? ሲፉ ሲጋ ልቡ ማለት ከዛ እሱ ሲያመፀኝ ጊዜ ምንድን ነው የሚያደርገው ታውቃለህ?
የሆነ ማረጃ ያዘጉና ብሩን ስሰጠው ፎቶ አነሳዋለሁ። ከወደኛ እኔ ብር እስከሚሰጠው አንቺ ቪዲዮ ስሪ እያልኩ ወጥቼ ብር እሰጣለሁ። ልጅቷ ደግሞ ደብቃ ካሜራ ቪዲዮ ትሰራለች። ከዛ ደግሞ ቶሎ ካላካ ወደ ይፖስታል። በዚህ ነው የፈመስኩት። ምክንያቱ አንድ ፀጉር የለኝም፣ አጭር ነበርኩት ያ ጊዜ። አሁን ግን አድጎልኛል እግዚአብሔር ይመስገን። ሆነ ቅባት ተጠቅሜ ነው። ቅባቱ ለቆንጆ ነው ለሰው ልጅ። ቅባት በጣም ቆንጆ ነው። እስቲ ምን ያደርግ ፀጉሬን ያሳደገ ይሄ ነው በዚሁ እና ከዛ አንድ ቀን ፖሊስ ጣይባ ሲሄድ ጊዜ ጠሩኝ በአረብኛ ሹሰዊ የቱኖ ረያልጅ ኢትዮጵያ ወላይኔ እንት ምን ወን እንት ሾሃልጅ እንት ምኑ ጀወሰች እንት ምኑ ረያልጅ እንት ምኑ ካለጅ እንት ምኑ አንትት ብሎ ጠየቀኝ ሰውየው አረብኛ። ዋት ኢዝ ዚስ ዩ ቦይፍሬንድ ማይ አስባል ዌር ኢስ ፓንቲ ዌር ኢስ ምናምን ብሎ ጠየቀኝ ሰውየው። እኔ ልጁ ደግሞ ትልቅ የሆነ ሰውዬ ከኢማራቲ ውስጥ የሆነ ትልቅ ጠበቃ ገዝቶ ስለመጣ ኮሰር ብዬ ፖሊስ ጣቢያ ገባሁት። እንደዚህ ቁጭ ብዬ ለምን ኮርቼ እንደዚህ የሚቀመጠው ምክንያት ታውቃለህ? እኔ ሁሉም ነገር በዚህ ጀርባ ነው። እኔ እንደዚህ ልብሴን እንደዚህ ከነካ ወንድ አናቱ ላይ ካሜራ አለ። እኔ ሲወጣም ሲገባም ካሜራ እዚህ ውስጥ ደብቄ ነው የሚሄደው። ከዛ እኔ ራሴ ስለሚያውቀው ምክንያቱም ስለሚያውቀው መረጃ ስላለኝ ሁሉም ነገር ተስፋ ስላለኝ ሆስፒታል የገባችሁም ገና ወደ ሞት ቀጠሮ እንድትሄድ በቃ ኮሶር ብዬ እንደዚህ የእሷ ነች የኔ ነች ትላለች። 7 ሴት መጣ ይሄን ልጅ ትከራከረኛለች ማለት ነው። እኔ ደግሞ እንደዚህ ኮሶር ብዬ እንደዚህ ራሴን ኮሶር እያደረኩ ከዛ አመጣውታ። ልጁ ደግሞ ምን እንደምለው ታውቃለህ? 2 ሚስት አለኝ። አንዷ እዚህ አለችኝ አሜሪካ፣ አንዷ ኢትዮጵያ አለችኝ። እኔ ልጅ ነው ያለኝ። ልቀቆኝ ፍተቶኝ ምናምን ብሎ ሲያወራ እኔ እሷን ነክቼ ምናምን አላውቅም ስለው እንደዚህ አጠገብ አድርጌ ነበረ ልብሴ ውስጥ ፌስታል ውስጥ እንደዚህ እንደ ቦርሳ ነገር ማለት ነው። ፎቶ ኮልሱ እንደዚህ ቁጭ ብሏል። አጣሻ እንደዚህ ያረሻ አጣሻ አንበሳ ነው እኮ እናት አጥተና ይጣጣ እሺ አይብዙ አብሎ እሺ የመረሌዋ እሺ ፖሊስ እዚህ ይጻፈ ነበረ። ከዛሬ ጀምረዋል ፖሊስ ከአንቺ ጋር ባረሻ እሺ ሰውየው ፖሊሱ ታታባሩሽ ከዛሬ ጀምራ ይሄ ልጅ የራሷ ነው የግሏ ነው። ፍርማ ሰውየው አስፈረመው። ጎበዝ አስፈረመው። ጎበዝ ፈረመላ። እድሜ ጠየቀኛው ሰውየው ሰውየው ልጁ አዘነው በጣም በቃ አንበጣ ልጁ ደግሞ ሀብታም ነው። እኔ ፍቅር ውስጥ ያስገባኝ ልጁ በጣም ሀብታም ነው። ባላ ኢንቨስተር ነው። መኪና ያለ ሰው ነው። በጣም በቃ መኪና የማራቴ መኪና ያሱተው አዲስ አበባ ውስጥ ይሄ አምቦ ታውቃለህ? አምቦ ውስጥ ራሱ እንትን ሰርቶ ነበረ። በቃ የሆነ ሀብታም ነው። በቃ እሱ የሚያገባ አንድ ልጅ ያለች እና አሜሪካ የጀነጀነች። እኔ እና እሱ ስንጫወት ጊዜ ስናወራ በስልክ ትደውል ነበረች። እኔ ደግሞ ስልኩን እኔ ላይ ስለ ኮንታክት ስላደረኩ እና እንትኑ አሜሪካ ነበረች። አሜሪካ ሊገባ ነበረ።
ቀረ፣ ወረቀቱ እንዳለ ቀረ። ከዛ አታም ነው ደግሞ በጣም አዘነ። ፖሊሱ ወጣ። እኔ ታስኪ ሂጄ ነበረ የመጣሁት። ምን ይዤ? ታስኪ ነበረ ሂጄ የመጣሁት ታክሲ። እሺ። ፖሊሱ የዱባይ ፖሊሱ ከኔ ጋር ወጣና እኔ አረብኛ በደንብ ስለሚችለው በምንድን ነው የመጣሽው? ታስኪ ሊሄድብኝ ምናምን። ከዛሬ ጀምሮ ይሄ ሰውዬ ባልሽ ነው፣ ባለትዳርሽ ነው። እኔ ግን እኮ ኢትዮጵያ ባል ነበረኝ ኢትዮጵያ እያለሽ ነው ደግሞ እዚህ ደግሞ ሌላ ያሽው። አንቺ ደግሞ ምንድን ነው እንደዚህ መጨማለቅ? ኢትዮጵያ ባል ካለሽ ኢትዮጵያ አትቀጥይም ነበር? ኢትዮጵያ እኮ በጣም ችግር አለው። ምን ችግር ነው? መጀመሪያ ማለት ነው ኢትዮጵያ ሰውዬ ነው ፍቅር ውስጥ ያስገባኝ። ልንገርክ፣ እንደዛ ከሆነማ ችግር ነው። ወደ እሱ ታሪክ እንሂድና ደስ ይላል። ግን የምታጫውቼ ይኖረው ከመጀመሪያ ጀምሮ እስከ መጨረሻ ድረስ ቆንጆ። አሁን እስቲ ደግሞ ሌላኛው ታብታብና ጎዴ ጆን ኦሮሞሽ 2 አበባ አምጡ። ኬትም ሳትገቡ 2 አበባ አምጡ። ከዛ ፖሊሱ ወጣና የሰውዬን ካሜራ አይፎን ካሜራ